ደሞዝ ወለል ነው አንዱ ጥያቄያችን። መነሻ ደሞዝ ወለል ስንጮይ ነበር ከዚህ በፊትም መነሻ ደሞዝ ወለል ለመወሰን ቦርድ መቋቋም አለበትም ቅድሚያ ቦርዱ እንዲቋቋም ጥያቄ ስናቀርብ ነበር ማለት ነው። ይሄንም ከአቅጣጫ ከተሰጠ በኋላ እረፍት የሰጠንበት ጊዜ አልነበረም። በዚህ ምክንያት ስራና ክህሎት እያለ የነበረው ጥናት እያደረኩ ነው በጥናት የተደገፈ ነው ምላሽ የሚሰጠው የሚል ነገር ነው። በዚህ መሰረት ይሄንንም ባለፈው የ2017 እቅድ ስናወጣ ዘንድሮ በደንቡ ላይ እንደምንወያይና ደንቡ ለሚመለከተው ማቅረብ እንዲቻል ውይይት እንድንጀምር ነበር እቅድ ይዘን የነበረው። ይሄ እቅድ ውይይት አንድ ዙር ተጀምሯል ብዬ ቅድም ገልጫለሁ። እነዚህ ነው የስራ ግብር የሚመለከት ወደፊት እንግዲህ የተወሰነ እንዳውኑ ውጤት የተጨበጠ ስናገኝ የምንገልጽ ይሆናል። ግን ትግላችንን መቀጠል ነው በተለያየ ዘዴ ማለት ነው። ሌላ ከጤና ባለሙያዎች ጋር የተያዘ የጤና ባለሙያዎች የኢሰማኮ አባል አይደሉም። ሲቪል ሰርቫንት ናቸው ወይም የመንግስት ሰራተኞች ናቸው። አጠቃላይ የመንግስት ሰራተኞች የመንግስት የልማት ድርጅቶች ናቸው የኛ አባል እንጂ የመንግስት ሰራተኞች የኛ አባል አይደሉም። ስለዚህ ምንም አይነት ግንኙነት የለንም። እናንተ እንደምትሰሙት ነው የምንሰማው ያለው ማለት ነው። ሌላ በሰራተኛው ላይ መታሰርና እንግልት ይደርሳል የተባለው በተደራጁት ማህበራት ውስጥ ይኖራል አልፎ አልፎ ማለት ነው። ይሄ ሲኖር ወዲያውኑ ነው ኢንፎርሜሽን የሚደርሰው እንደ ኢሰማኮ ማለት ነው። የትም ክልል ይሁን የትም ፋብሪካ ውስጥ ይሁን በማህበር ተደራጅቶ ከሆነ ወዲያውኑ ነው የሚደርሰው። ነገር ግን ባልተደራጁት ውስጥ ላይደርሰን ይችላል ኖሮ ማለት ነው። እሱን ይኑር አይኑር አናውቅም። በተደራጁት ውስጥ ግን ወዲያውኑ እንደደረሰ ያለምንም ቅድመ ሁኔታ እነሱን የማስፈታት ስራ ነው የምንሰራው። ግፋብል አንድ ቀን ወይ ሁለት ቀን ከዛ በላይ ቀጥታ ከስራ ቦታ የሚታሰሩ ሰራተኞች እኛ ሰምተን የሚቆዩበት ምክንያት የለም። ከሚመለከታቸው የክልል መንግስታት ጋር ከሚመለከታቸው የጸጥታ አካላት ጋር ሆነን ወዲያውኑ ደርሰን የምንፈታውና በተለይ በሀገር አቀፍ ደረጃ ያለ ነው የኢሰማኮ አመራሮች እንደዚህ አይነት ችግሮች በሚደርሱበት ጊዜ ወዲያውኑ ነው ፋብሪካው ድረስ የታሰረበት ቦታ ድረስ ሄደን ከሚመለከታቸው አካላት ጋር ሆነን ወዲያውኑ እንዲፈቱ ነው የምናደርገው በእኛ በኩል ማለት ነው። ሌላው ከግብር ውጪ የሚቆረጥ የተባለው የተለያየ ግብር ሰራተኛው ይከፍላል። በየጊዜው እንደምታውቁት ለልማትም ያግዛል፣ ለህዳሴ ግድብ፣ ገበታ ለሀገር፣ ለተለያዩ ነገሮች ያግዛል። የስራ ግብር ይከፍላል። የስራ ግብሩ አንደኛ አይከፈልም አይደለም እኛ ፍትሃዊ ይሁን ነው። ቀደም በጠየቅናቸው ጥያቄዎች መሰረት ገንዘብ ከመግዛት አቅም ከታች ከፍ ማለት አለበት። ነፃ የሚሆነው 35% የሚቆረጥበትም ደረጃ እሱም ከፍ ማለት አለበት ካለው ኑሮ ውድነት አሁን ከምንኖረው አንፃር ነው። ሌላ የተለያዩ ለምሳሌ ሰራተኛውም ቀጥታ ከደሞዙ እንዲከፍል የሚደረጉ የሚወሰኑ ውሳኔዎች የወቅቱን ሁኔታ ማገናዘብ አለበት። የሰራተኛውን ኑሮ ማገናዘብ አለበት። ለምሳሌ የአደጋ ስጋት መከላከል በሚል በወጣው አዋጅ ላይ ያ አዋጅ በነገራችን ላይ አደጋ ስጋት ለመከላከል የወጣው አዋጅ በጣም ትክክለኛና ወቅታዊ አዋጅ ነው። በመሪ ደረጃ የምንደግፈውም ነው። እኛ እንደውም ዘገየ እንጂ ለምን ወጣ የሚል ተቃውሞ የለንም። ምክንያቱም በአሁኑ ሰዓት የተለያዩ ሀገራት እርዳታቸውን እያቋረጡ ነው ያሉት። በቅርቡ እንኳን ዩኤስአይዲ ድጋፉን አቋርጠዋል። ሌሎች የአውሮፓ ሀገራትም ይህን መንገድ እየተከተሉ ነው ያሉት። ይሄ ባለበት ሁኔታ ሀገራት ራሳቸውን ቆሞ ራሳቸውን ካልደገፉ ከሌላ የሚያገኙት እርዳታ አስተማማኝ አይደለም። እንደዛ ሆኖ ግን እኛ ቀጥታ ከሰራተኛው ገቢ ላይ የሚቆረጠው ላይ ለጊዜው አንደኛ የኑሮ ውድነቱ በሚቀንስበት ሁኔታ የሰራተኛው የኑሮ ሁኔታ እየታየ ወደፊት ከሰራተኛው የሚቆረጠው በሚኒስቴሮች ምክር ቤት ውሳኔ እንዲቆረጥ ይደረግ እንጂ አሁኑኑ ከጀመረ ካለው ኑሮ ውድነት አንፃር የሰራተኛውን ኑሮ ያከብደዋል። አሁን እንዳይቆረጥበት ነው እኛ ጥያቄ። እና የግብር አከፋፈሉ
ደሞዝተኛው ላይ ነው ጫና የፈጠረው። በሌሎች ገቢዎች ላይ አይደለም ጫና እየፈጠረ ያለው። እነሱ ላይ መሰብሰብ የሚገባው ግብር ከነሱ ቢሰበሰብ እነዚህ አሁን የምንላቸውን ጥያቄ የሚመልሱ ይሆናሉ። ለጊዜው ግን ሰራተኛው ከዚህ ነፃ ሆኖ በኋላ ሁኔታው እየታየ የሰራተኛው እዛ ውስጥ ቢገባ ጥሩ ነው የሚል ሀሳብ እያቀረብን ነው ያለ። ዝቅተኛ የሚባለው አሁን ለምሳሌ በኢንዱስትሪ ፓርኮችም በማኑፋክቸሪንግ ኤሪያ ከኢንዱስትሪ ፓርክ ውጭም ማለት ነው 1200 1500 2500 ነው ያለው። 1000 ይጀምራል 1200 1500 2000 በጣም ኃላፊ ደረጃ ማለት ትንሽ እንደ ካፖ የሚያስተባብሩ አሉ። አሁን ኢንዱስትሪ ፓርክ ላይ 2000 ነው ደሞዛቸው የነ 2000 የምንለው ማለት ነው። ታክስ ይደረጋል። ከ600 በላይ ከሆነ ታክስ ይደረጋል። ያ ማለት 1000 የሚያገኘው ሰራተኛ 1200 አግኝተው 2000 ድረስ አግኝተው አሁን በኢትዮጵያ ውስጥ መኖር ይቻላል ወይ? ለዚህ ነው ዝቅተኛ የደሞዝ ወለል እንዲወሰን ስንጠይቅ የደሞዝ ወለል የሚወሰነው። በልቶ ያለ ካላደረ ሰው እንዴት ነው ምርታማነት የሚጠበቀው? በልቶ ያላደረ ሰው በባዶ ሆዱ ምርታማ ይሆናል ተብሎ ይጠበቃል ወይ? ስለዚህ ለዚህ ነው እኛም ጥናት እያደረግን ነው ያለነው። ጥናት ላይ በተመሰረተ መልኩ ቦርዱ ተቋቁሞ ጥናት ተደርጎ ዝቅተኛ የደሞዝ ወለል ይወሰን ነው ያለው። ይሄን አይልዩን ብለን አልጠየቅንም። ጥናትን መሰረት አድርጎ ይወሰን የኑሮ ሁኔታ የሚል ነውና ከዚህ አንፃርም ነው ዝቅተኛ የደሞዝ ወለልም ከስራ ግብር ጋር የተገናኘ የምንጠይቀው። ስለዚህ ዝቅተኛው 1000 ነው 800ም አለ። አሁን ማጆሪቲውን ነው የምንወስደው እንጂ ከዛ በታችም የሚከፈለው አለ ከ1000 በታችም። ግን ማጆሪቲው የት ነው ያለው? ከ1000 ጀምሮ ወደ ላይ ነው ያለው። 1000 1200 1500 2000 2500 እያለ ይሄዳል። ስለዚህ እነዚህ ሰራተኞች መንቀሳቀስም አስቸጋሪ ነው በልቶ ካላደረ ሰው። ስለዚህ ከዚህ አንፃር ነው ይሄን እየጠየቅን ያለ ነው ለማለት ነው።